በመንግስት ሆስፒታል ውስጥ ደሃውን ህብረተሰብ አናገለግልም ብለው የግል ሆስፒታል ሄደው ሀብታሙን እያገለገሉ ነው ያሉት። ምንድነው ከነኛ የሚጠበቀው? ስለዚህ ጸባቸው የደሞዝ ጥያቄ ብቻ ነው ወይ? አሁን ጥያቄው ጸባቸው የደሞዝ ጥያቄ ብቻ አይደለም። የፖለቲካ ጥያቄም እንደዚህ አይነት የፖለቲካ ጥያቄ በአለም ላይ የለም። ይሄ ፖለቲካም አይደለም። እነሱ ፖለቲካ ሊጠቀሙባቸው የሚፈልጉ ሰዎች አሉ። ነገር ግን እነሱ እነኚህ የህክምና ባለሙያዎች የደሞዝ ጥያቄ ብቻ ሳይሆን ስግብግብነት ነው። እንግዲህ ኢማጂን የመንግስትን ሆስፒታል ዘግተው ጥቁር አንበሳ ሆስፒታልን ዘግተው ምናምን የሚባል የግል ሆስፒታል ሄደው እየሰሩ ናቸው። ይህንን የኢትዮጵያ ህዝብ ሊያውቅ ይገባል። ጆሮአቸውን ይዞ ነው እዛ ሆስፒታል አምጥተው መስራት ያለበት፣ ወይም የግል ሆስፒታል ውስጥም እንዳይሰሩ ላይሰንሳቸው መነጠቅ ነው ያለበት። ያው የግል ሆስፒታሎች ውስጥ መስራት የለባቸው። የትኛውም የግል ሆስፒታል ውስጥ እንዳይሰሩ ላይሰንስ ኢትዮጵያ ውስጥም ሆነ ከኢትዮጵያ ውጪ ወጥተው እንዳይሰሩ ላይሰንሳቸው መነጠቅ ነው ያለበት። ይሄ እኮ ምን ማለት ነው? ድሃ የሚታከምበት ኢትዮጵያ ውስጥ ኦልሞስት 80-60% በላይ ህዝቡ ሀብታም አይደለም። በአሁኑ ጊዜ ኢትዮጵያ ውስጥ ድሃ ነው ማለት አይቻልም። ኢትዮጵያ ውስጥ ከሰራ ሀብታም ህዝብ ነው የሚሆነው። ለም የሆነ መሬት ላይ ነው ያለው። እያንዳንዷ የኢትዮጵያ መሬት ከተሰራባት የሚሰራበት ሰውዬ ቢያንስ ድሃ አይሆንም።